ከአጫጭር ዘገባዎቻችን ተመልሰናል። ብርቱካንዶች ወደ ተሰኘ መሰናዷችን ነው የምንሻገረው። ስራን ከሌላ አካል ከመጠበቅ ይልቅ ስራን ፈጥረው በመሰማራት ሀብት ማፍራት የቻሉ የቻግኒ ከተማ ወጣቶች ለሌሎች አርአያ መሆን እየቻሉ ነው። ከጓደኞቹ ጋር ውስን ጫጩቶችን በመያዝ የእርባታ ስራ የጀመረው የቻግኒ ከተማ ነዋሪው ወጣት በዛብህ ዓለም ዘርፍም አሁን ላይ ሀብት ከማፍራት ባሻገር ለሌሎች ወጣቶችም የስራ እድሎችን እየፈጠረ መሆኑን ገልጿል። በቃሉ ፈረደ ከወጣቱ ጋር ቆይታ አድርጎ ተከታዩ መሰናዶ አዘጋጅቷል። የቻግኒ ከተማ አስተዳደር ነዋሪ የሆነው ወጣት በዛብህ ዓለም ዘርፍ ከጓደኞቹ ጋር በመሆን የዶሮ እርባታ ድርጅትን በማቋቋም በዶሮ እርባታና መኖ የማቀነባበር ስራ የሚተዳደር ስራ ፈጣሪ ወጣት ነው። ወጣት በዛብህ በ2014 ዓ.ም የመጀመሪያ ዲግሪ ትምህርቱን እንዳጠናቀቀ በውስጡ ሲመኘው የነበረውን የዶሮ እርባታ ስራ ከ3 ጓደኞቹ ጋር ሆኖ በመደራጀት ለመጀመር እንደቻለ ያስታውሳል። ከትምህርት ገበታ ልክ ተመረቀን እንደወጣ ነው 2014 ላይ ተመረቀ ሲወጣ ያው በአንዳንድ ስራ ያው ብዙም አልነበረም። ቀጥታ በራሴ ድሮም ያው እየተማርኩ ዶሮ እርባታን በውስጤ በጣም እመኘዋለሁና ቀጥታ መጥቼ በምጠይቅ ሰዓት ተራጅታችሁን ተብለን ተራጀነ 03 ቀበሌ ቻግኒ ከተማ ላይ ማለት ነው። ማዕከሉም ቦታ ሼድ አመቻቸልን ሰጠን። ሶስቱንን ተራጅተን ይሄን ስራ ጀመርን። ይሄን ስራ ጀምረን ያው እየሰራን ነው። አሪፍም ነው አዋጭም ነው። ማንኛውም ስራ ሲጀመር የተለያዩ መሰናክሎች እንደሚያጋጥመው የሚገልጸው ወጣት በዛብህ በተለይም የቦታና የፋይናንስ እጥረት ፈታኝ እንደነበረ ያስታውሳል። ይሁን እንጂ ከከተማ አስተዳደሩ የተደረገላቸው የቦታና የብድር ድጋፍ ለስራቸው ትልቅ እገዛ ማድረጉን ገልጾ አሁን ላይ በጥሩ ደረጃ እንደሚገኙ ይናገራል። የቦታ ችግር ነበር፣ የብር ችግርም ነበረብን። ትንሽ ተበዳደን ከቤተሰብም መንግስትም በኋላ በተዘዋዋሪ ፈንድ 50 ሺህ ብር አበደረን። በዛ አድርገን ነው የተወሰነ የሞከርነ ማለት ነው። አሁን ላይ ያደረጉልን ድጋፍ በከተማ አስተዳደሩ በኩል ቦታ ተመቻችተውልን ከሸድ ወደ አጭር ጊዜ ልጅ ግንባታ ገንብተን በምታየው መልኩ በዚህም እዛም አለን 2 ቦታ ተሰጥቶን እሱን አሁን ገንብተን በቃ ምቹ ቦታ ተሰጥቶን ከተማ አስተዳደሩን በጣም እናመሰግናለን። ሶስታችንም ቦታ ገዝተናል። ቤት አለን። ሶስታችንም ከዜሮ ነው የተነሳ ነው። ያው አሁን 2800 አካባቢ ዶሮ አለን። እሱ ባን ላይ ሆኖ 5 ሚሊዮን እና ከዛ በላይ ነው ያለን በጀት ብራችን ማለት ነው። አሁን ላይ ለራሳቸው የስራ ዕድል ከመፍጠር ባለፈ ለሌሎች ስራ አጥ ወጣቶችና አቅመ ደካማ የማህበረሰብ ክፍሎች ልዩ ድጋፎችን እያደረጉ መሆናቸውን የሚገልጸው ወጣት በዛብህ በተለይም የስራ ፍላጎት ኖሯቸው የመነሻ ካፒታል ላጡ ወጣቶች የስራ ማስጀመሪያ ድጋፍ እንደሚያደርጉ ይናገራል። ብዙ ሰዎችን ያስጀመርነ ስራ አለ። ነገራችን ላይ አሁን ዞር ብለን ብናየው አሁን 500 የሰጠነው አለ 250 ምናምን ልክ ዋስ እያመጡ ዶሮ በዱቤ እንሰጣቸውና ልክ አሳድገው ለምርት አደርሰው ሽጠው ምናምን ብሩን ይመልሱልናል። በዚያ መልኩ አሁን ብዙ የስራ ዕድል የፈጠርንላቸው ልጆች አሉ። ዞር እያልን አቅመ ደካማዎችን ምንደግፍበት አለ። ዝም ብለን ስፖንሰር ምናደርግበት የዶሮም የእንቁላልም ማለት ነው። በባል ሰዓት እንደዚህ አይነት ስፖንሰር ምናደርጋቸው አለ። በቻግኒ ከተማ አስተዳደር የስራና ክህሎት ጽሕፈት ቤት የኢንተርፕራይዞች ምዝገባና አቅም ግንባታ ባለሙያ የሆኑት አቶ ሙሉቀን ፈረደ በሰጡን አስተያየት ኢንተርፕራይዙ መንግስታዊ ድጋፎችን በአግባቡ በመጠቀም ገቢ አልነበራቸውም። አሁን ላይ የተሻለ አቅም ዶሮ መስራትን ብዙ ሰው ዝቅ አድርጎ ነው የሚመለከተው ዶሮ ማርባት። ስለዚህ ሌሎች ወጣቶች ይሄን የተሻለ አርአያ የሆነ ሞዴል የሆነ ኢንተርፕራይዝ ቢጠቀሙበት በእርግጠኝነት አትራፊነት ያለው ነው። ብዙዎቹ በጣም እየተለወጡበት ነው። እያያችሁ ነው። ሌላም እንትኖች አላቸው የተሻለ ናቸው፣ ሞዴል ናቸው። ወጣቶች እንደ አይነት አጉል ቦታ ከሚውሉ አስፈላጊ ቦታ ከሚውሉ እንደ አይነት ስራዎችን ሊሰሩ አንደኛ አእምሯቸውን ጤነኛ ነው። ወጣት በዛብህ ወጣቶች ጊዜያቸውን በአልባሌ ቦታ ከማሳለፍ ይልቅ ሙያን ተምረው ስራን ሳይንቁ በመሰማራት ራሳቸውንና ሀገራቸውን መጥቀም እንዳለባቸው ይመክራል። አብዛኛው የስራ ዕድል እንዲፈጠርለት የሚፈልግ በመንግስት ስራ ላይ ምናምን ነው። ተምሮ ወጥቶ ወደ መንግስት ስራ ፍለጋ ምናምን ነው አብዛኛው ወጣት የሚሄድ። እሱኛውን ትተው አሁን ላይ በቃ በራሳቸው ስራ ዕድል ቢፈጥሩ በዶሮ እርባታ አለ፣ ከብት አለ፣ በግ ማድለብ አለ፣ ፍየል እርባታ በዚህ መልኩ ቢሰማሩ የተሻለ ከመንግስት ስራ በላይ ጥቅም አለው። ይሄንን ግን ግንዛቤ አብዛኛው ሰው የለውም። ይሄንን ነው እኔ ለወጣቱ ማስተላለፍ ፈልገው።